ኧረ እኔ ነው የምከፍለው። ዛሬ በእኔ ነው ሂሳብ። የትም ቦታ ብንሄድ ሂሳብ በእኔ ነው። ሲስተር ነች አውሮቻት መጣሁሽ። ደግሞ ምን ፈልጋ መጣች? እቺ ሁሌ እንዳሳፈረች። ምን አባሽ ልታደርጊ መጣሽ? ምን አባሽ ልትሰሪኝ የመጣሽው? ቤት የሚበላ ነገር የለም። ትንሽ ብር ካለ ብዬ ነው። ምን አይነት ቀን የተፈጠርሽው? አንቺና እናትሽ እድሜ ልካችሁ ነው አዋርዳችሁ። እናቴ እኮ ላንተም እናት ናት። ለምን እንዴት ትናገራለህ ወንድሜ? እያዋረዱ እናትነትና እህትነት የለም። ሂጃውን 20 ብር ምን ላደርገው ነው ወንድሜ? ሌላውን ከሱቅ ተበደሪ። እኔ ምን አገባኝ? ሱቅ እኮ ብዙ ብድር አለብን፣ አልሰጥሽም ብለውኛል። ምን አገባኝ? ሂጂ። ምን ሆነሽ ነው? ወንድሜን ብር ስጠይቀው አልሰጥሽም አለኝ። ቤት ደግሞ ምንም የሚበላ ነገር የለም። እሺ ቆይ አንቺ ወደ ቤት ሂጂ፣ እኔ እሱን አወራዋለሁ። እሺ ይዙ አንዴ ላውራ። አቤት። ምንድን ነው? ለቤተሰቦች ሳትሆን ነው እንደኛ መጋብዘው? ምን አገባ? ይሄ የቤተሰብ ጉዳይ ነው። በማይመለከት አትግባ። ቤተሰብህ ብትታመም የሚያስታምምህ ብትሞት የሚቀብር ነው። እኛ አንተ ከሌለህ የለንም። ገባህ? አስብ ትንሽ ከቻልክ